በየወጋ ቢረራ እንደው መስመተማ ዋዋ ያቀኒ ያማን አኮ እሺ አፉ ሀቁኒ ሁልቾ ማን ጉንድስ እኮ ከሆነት በጣም አዳይቶ ይያ እና ወርጭ በበጋን ታሪክ እኮ ተዋበጣቆ ታሪክ ዮ ና ሻዋን ጀሞና አካባቢ ካለው ቤተክርስቲያን ከባለቤቴ ጋር ከቤተሰቤ ጋር እግዚአብሔርን እናገለግላለን። እናንተ ደግሞ ይሄን የመሰለ ህዝብ ሀገር ቤት ሆነን የምንናፍቀው ህዝብ ነው። እግዚአብሔር እድል ሰጥቶ ደግሞ አብረን ጌታን እንድናገለግል እግዚአብሔር እድል ሰጥቶናልና ለእግዚአብሔር ክብር ይሁንለት። እጆቻችሁን ከፍ አድርጉ፣ አይናችሁን ጨፍኑ። ከኔ ጋር ለጥቂት ደቂቃዎች በመንፈስ እጃችሁን ስጡና አውሩ ከሱ ጋር ብቻ። ለአንድ ሰው መልእክት አለኝ በዚህ ምሽት። ነገርህን እግዚአብሔር ለበጎ ይቀይረዋል። አሜን። ለሞት የታሰበው ነገር ለህይወት፣ ለዝቅታ የታሰበው ለከፍታ፣ ለውርደት የታሰበው ለክብር ይሆናል የሚል አንድ ሰው ጮሆ አሜን ይበል እስቲ። አሜን። እጃችሁን ከፍ አድርጉና ከኔ ጋር አይናችሁን ጨፍናችሁ ይበሉ ለጥቂት ደቂቃዎች። ባይመስለኝም ለጊዜው ባይመስለኝም ለጊዜው ፈቃዴ መልካም ነው። ባይመስለኝም ለጊዜው ባይመስለኝም ለጊዜው ፈቃዴ መልካም ነው። ባይመስለኝም ባይመስለኝም ለጊዜው ባይመስለኝም ለጊዜው ፈቃዴ መልካም ነው። ባይታወቀኝም ለጊዜው አምንሃለሁ። ባይታወቀኝም ለጊዜው ፈቃዴ መልካም። እጆች ይዘርጉና አልከራከርም ለምን ሆነ ቤት አንተ ያልከው ብቻ ይፈጸም ጌታዬ። አልከራከርም ለምን ሆነ ቤት ይሰማል ልታችሁ ከዚህ በላይ አንተ ያልከው ብቻ ይፈጸም ጌታዬ። እጆች ይዘርጉና አልከራከርም ለምን ሆነ ቤት አንተ ያልከው ብቻ ይፈጸም ጌታዬ። አልከራከርም ለምን ሆነ ቤት። በብዙ ክርክር ውስጥ ያላችሁ ሰዎች ተስማሙ። ከፈቃዱ ጋር ከሀሳቡ ጋር ለበጎ ይሆናል ያንተ ነገር። አልከራከርም ለምን ሆነ ቤት አንተ ያልከው ብቻ ይፈጸም ጌታዬ። አልከራከርም ለምን ሆነ ቤት አባዬ አንተ ያልከው ብቻ ይፈጸም ጌታዬ። ባይመስለኝም ለጊዜው አባትዬ ባይመስለኝም ለጊዜው ፈቃድ መልካም ነው። ባይመስለኝም ለጊዜው አምንሃለሁ። ባይመስለኝም ለጊዜው ሀሳብ መልካም ነው። ቢያስጨንቀኝም ለጊዜው ቢያስለቅሰኝም ለጊዜው ዓላማ
እግዚአብሔር ለሚወዱ አጠገባቸው ያለው ሰው ያዙና እንደ ሳቡ ለተጠሩት እግዚአብሔር ለሚወዱ አሁንም እንደ ሳቡ ለተጠሩት ነገር ሁሉ ለበጎ ነው፣ ውብ ይሆናል በጊዜው። ጌታዬ ሆይ እባክህ ያንተ ሐሳብ ብቻ ይሁን። ነገር ሁሉ ለበጎ ነው፣ ውብ ይሆናል በጊዜው። ኢየሱስ ሆይ እባክህ ያንተ ፈቃድ ብቻ ይሁን። አልከራከርም ለምኑ ነቢይ አንተ ያልከው ብቻ። በማጉረምረም ውስጥ በክርክር ውስጥ ያላችሁ ሰዎች እግዚአብሔር ለበጎ ይቀይራል። እግዚአብሔር ለመልካም ያደርገዋል ያንተን ጉዳይ። አንድ ሰው እስቲ በኃይል የሚያምር ሰው ካለ እጁን ዘርግቶ ለበጎ ይሆናል ይበል። አይኖችን ላንሳው ከሥጋ ለባሽ ሰው ሁሉ ቢረሳኝ አንደኛ አስታዋሽ። አይኖችን ላንሳው ከሥጋ ለባሽ ሰው ሁሉ ቢረሳኝ አንደኛ አስታዋሽ። ስጋቴን ትቻለው የዘመኔ እግዚአብሔር ያዘጋጃል የሚያስፈልገኝን። ጌታ አለው መላ አለው መላ ጌታ አለው መላ አለው መላ። ዛሬ ዮርዳኖስ ቢሞላ ጌታ አለው መፍትሄ አለው መፍትሄ ጌታ አለው መፍትሄ አለው መፍትሄ ዛሬ ለጥያቄ ላንሳው ከሥጋ ለባሽ ሰው ሁሉ ቢረሳኝ ሰው ሁሉ ቢረሳኝ አንደኛ አስታዋሽ። አይኖቼን ላንሳው ከሥጋ ለባሽ ሰው ሁሉ ቢረሳኝ አንደኛ አስታዋሽ። አልከራከርም ለምኑ ነቢይ አንተ ያልከው ብቻ ቢፈጸም ጌታዬ። አላማረረም ቤቱ ነቢይ ወዳጄ አንተ ያልከው ብቻ ቢፈጸም
ተከሰቶስ መሽላ ሆና ግበት ማለላ የገስለህ መሽላ ተከሰትለህ መሽላ ሆና ግበት ማለላ 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 ሆና ግበት አትመን ሰዮናይ አነናት ሆና ግበት ማለላ ሆና ግበት ማለላ ሆና ግበት ማለላ ሆና ግበት ማለላ ብዙ ዘመን
የማይገባኝን ክብር አሳየኸን። ወግ ማዕረግ አሳየኸን። ለዚህ ክብር አበቃን። ከትንሽ ስፍራ አንስተህ ክብሬ ሆንክ። ክብሬ ሆነልህ። ልገዛልህ፣ አሁንም ልኖርልህ። ማንም አይችለውን አመሌን ችለሃል። ብዙ ገመናዬ ምስጢርን ይዘሃል። አባት ማይችለውን አመሌን ችለሃል። ብዙ ገመናዬ ምስጢርን ይዘሃል። በምሕረት ብዛት ተሸክመኸኛል። ብዙ ዓመታት አሳልፈኸኛል። በምሕረት ብዛት ተሸክመኸኛል። ብዙ ዘመናት አሳልፈኸኛል። ጎናችሁ ያለውን ሰው ያዙና እግዚአብሔር ስንት ዘመን ረዳ በሉ እስቲ። ስንት ጊዜ ያዘ በሉ እስቲ። እስከ ዛሬም የያዘኝ እጁ ነው የሚል ጮህ አሜን ይበል እስቲ። ሃሌሉያ! እግዚአብሔር ለኛ መልካም፣ እሱ መልካም። ከኔ ጋር ናችሁ? ሊዘነጋ የማይገባ ነገር፣ ሊረሳ የማይገባ ነገር ብኖር እስከ ዛሬ የያዘን የጌታ መልካምነት። ስንቶች ፍሬቻ ሳያበሩ ምንም ያለ ምንም ምልክት ሞት ለየኝ ያሉ ሰዎች በሕይወት እያሉ የተለዩን ብዙዎች ናቸው። የሰው ፍቅር ግብዝነት ያለበት ነው። የዕብራውያን ጻፊ በጣም ደስ የሚል ነገር ተናገረ። ኢየሱስ ክርስቶስ ትላንትናም ዛሬ ከለዘላለም ምንድን ነው? ይሄ ነው የሚያዘምረው። የማይለዋወጥ ፍቅር፣ ፊቱ የማይጠቁር ፍቅር ለእግዚአብሔር ያለ ይዞሃል እኮ። ስንት ሰው ከዳ አንተ ይዞሃል፣ ግን ጌታ ስንት ሰው ጀርባ ሰጣ ይዞሃል፣ ግን ጌታ ዛሬ ስንት ሰው ፍቅሩ ቀነሰ። እግዚአብሔር ምስክሬ ዋኔ እናንተን ያለ ሰው ስንት ነገር የተናገረ ሰው እግዚአብሔር ግን ዛሬም እያስቀጠለ ነው። ስሙ ብሩክ። እግዚአብሔር አይለመድም። ገበረ ማንቺ ዋኪን ደና ተዝኮ የማያልቅ ጭራሽ የማይጎድል ሁሉን የሚሸፍን ሁሉን የሚከድን ኢየሱስ ጌታዬ፣ በቆረስኩ ቁጥር በስተ የምትተርፍ ባለጠግነቴ፣ የዘላለም ሀብቴ አንተ እኮ ነህ ለእኔ ልዩ በረከቴ። በሚያስለቅስ ዓለም ላይ ደስ ብሎኝ የሳቅኩት በአንተ አይደለም እንዴ ሃሌሉያ ያልኩት። ኢየሱስ ጌታ ነው። ሁላችሁም በእግሮቻችሁ ቆሙና ከኔ ጋር እንደገና ጌታ ከፍ እናደርገዋለን። ሃሌሉያ